ቀላልና የሚጣፍጥ ሩዝ አሰራር። ሰላም እንዴት ናችሁልኝ? ሂዳያስ ኪችን ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚጣፍጥ ፈጣን ቀላል ሩዝ አሰራር ነው። በመጀመሪያ ዘይት እናደርጋለን። ከዛ ሽንኩርት እናደርጋለን። ሽንኩርቱ ቀላ ብሎ እስኪበስል እንጠብቃለን። ከዛ ደቃቅ ስጋ እንጨምራለን። ከሌላችሁ ግዴታ አይደለም፣ ስጋውን መተው ትችላላችሁ። ስጋው ውሃውን መጠጥ አድርጎ ሲጠበስልን ካሮት የተፈቀፈቀ እንጨምራለን። ካሮቱንም ትንሽ እንጠብሰዋለን። በመቀጠል እርድ እንጨምራለን ለከለርና ለጣዕም እንዲሆንልን። ከዛ ነጭ ሽንኩርት እንጨምራለን። የተወሰነ ደቂቃ እርዱንም አንድ ላይ እንጠብሰዋለን። በመጨረሻ ሩዝ እናደርጋለን። የታጠበ ሩዙን ከካሮቱ ጋር የተወሰነ ደቂቃ ብንጠብሰው ሩዙ በኋላ ላይ ጣዕሙ በጣም እንዲጣፍጥ ያደርግልናል። 1-2 ደቂቃ ሩዙን ከጠበስነው በኋላ ውሃ እንጨምራለን። 1 ኩባያ ሩዝ ነው ያደረኩት። ከዛ 3 ኩባያ ውሃ፣ ከሙን፣ ጨው እንጨምራለን። ውሃው ተክተክ እስኪል ድረስ እሳቱን ጨምር እናደርጋለን። ሲንተከተክ አነስተኛ ሙቀት ላይ አድርገን እንከድነዋለን። መጨረሻ ሩዛችን ደርሶልናል። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ስለተከታተላችሁ አመሰግናለሁ። የምሰራቸው ቪዲዮዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ ማድረግ አትርሱ። በሌላ ስራ ቪዲዮ እስከምንገናኝ ቻው።